አባታችን ሆይ በሰማይ የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይ ዘንድ ለዘላለሙ አሜን። አቤቱ ፈጣሪ ሆይ በሀገራችን ላይ የተከሰተውን በሃይማኖት እርስ በርስ የተነሳብንን ጦርነት አብርድልን፣ ሀገራችን ሰላም አድርግልን። እኛም በስደት ዓለም ያለን በሰላም ሰብስበን። አደራህን አምላኬ አንተ ምንም የምትሳነው ነገር የለህምና። አቤቱ አምላኬ ሆይ ወደ ቀድሞ ቦታ እንድትመለስ እንማጸናለን። አባታችን አደራህን አንተ ፈጣሪ እመቤቴ ማርያም ባለተ ቀንሽ ሰላም ረድኤቱን አውርድልን። ሀገራችን ላይ እውነት በአሩሲ ላይ እየተካሄደ ያለውን ምሕረቱን ላክልን እባክህን፣ አትፈትነን። የፈተና ጊዜ ነውና ፈጣሪ ከፈተና ያውጣን። በንጹሐን ላይ እየተደረገ ያለው እመቤቴ ባለተ ቀንሽ የስርዓት ሀገርሽን አንቺ አታስነኪዘን። ህዝቦችሽን ጠብቂ፣ እንደኛ ጻት ሳይሆን እንዳንቺ ቸርነት በቸርነቱ አንተ ማረን። አደራህን ፈጣሪ በስደት ዓለም ያለ እህት ወንድሞቼ በሰላም ያሰባቸውን ሀሳባቸውን ሁሉ በሰላም ሀገራቸው እንዲያበቃ ምኞቴ ነው። እኛም ቀሪ ዘመናችን ጨርሰን በሰላም ወደ ተቀደሰች ሀገር እንድንመለስ የእሱ ሀሳብ የእሱ ፍቃድ ይሁንልን። ሰላም ሰላም ብያለሁ እህት ወንድሞቼ፣ የዩቱብ ቻናል ተከታታይ በሙላ ዛሬ እመቤታችን ልደታ ማርያም ናት። ወራዊ ክብረ በዓሏ እንኳን በሰላም አደረሰን አደረሳችሁ። ይኸው ጸበል ጻዲቅ ኑና ቅመሱ። ዛሬ ልደታ ማርያም ናት። ልደታ ማርያም በረድኤቱ በበረከቱ ተጎብኘን። በሀገራችን ላይ የተፈጸመ ያለውን ታንሳለን። እውነት በጣም ነው የሚያመው። ይህን ዘመን ፈጣሪ ቀይርልን፣ አዲሱን ዘመን እጣ ክፍላችን አድርግልን እላለሁ። በጣም ወዳችሁ ማከብራችሁ እህት ወንድሞቼ ዩቱቤ ሰብስክራይብ አድርጉልኝ፣ ሼር ኮሜንት አድርጉልኝ፣ አበረታቱኝ። ልገባ ነው ከ3 ወር በኋላ ሀገሬ ስለሚገባ ያው ቻናሌ በጣም አዲስም ከመሆኑ የተነሳ ምንም ሰብስክራይብ ስለሌለኝ ገብቼ ስደትን እንዳልደግመው እና በዚህ እየሰራው እንዲኖር ሀገሬ ላይ እርዱኝ እላችኋለሁ። እኔ በእመቤቴ በማርያም አላችሁ። እመቤቴ የተጨነቀና የተቸገረ ነው የሚረዳና እናንተ በቅንነታቸው ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር አድርጉልኝ። እወዳችኋለሁ። መልካም ለተሰንበት